ወንጌል ያሸንፋል ወንጌል ይታደጋል ወንጌል ወንጌል ሰው ያደርጋል ወንጌል ይለውጣል ወንጌል ወንጌልን ይዞ የምን መፍራት ተናገር እንጂ ላልሰሙት ቤት ወንጌልን ይዞ የለም የዋላ መሄድ ነው እንጂ ከኢየሱስ ጋር የምስራቹን እየሰበከ በሽተኞችን እየፈወሰ ኢየሱስ ሰጥቶን ሄዷል አደራ ተነስተን ዛሬ ወንጌል እንስራ። ስሜ ማሩ ጊቻሞ ይባላል። አሁን በዚህ ጊዜ የዚህ የዲኒቃ ቃለ ሕይወት ቤተክርስቲያን ሰብሳቢ ነኝ። ጌታ የተመሰገነ ይሁን። እግዚአብሔር አምላክ ረድቶን የእግዚአብሔር ምሕረትና ቸርነት በስቶልን ያው ይህንን የዲኒቃን ቃለ ሕይወት ቤተክርስቲያን ታላቅ ህንጻ ለመስራት ስለጀመርን እግዚአብሔር ይረዳናል። ዛሬ ደግሞ መሰረተ ድንጋዩን ጥለን ስራ ጀምረናል። ስራው በጣም ከባድ ነው። ስራው ትልቅ ነው። እግዚአብሔር ይረዳናል ብለን ስራውን ጀምረናል። ስራው በባለሙያ ሲተመንና እንትን ሲደረግ ወደ 30 ሚሊዮን ይፈጃል ተብሏል። 30 ሚሊዮንም ማንኛውም ቢሆን እግዚአብሔር ይችላል፣ የእግዚአብሔር መለኮታዊ ክብር ያልፋል ብለን ሺህ ተራራ ያለው በሰማይ በምድር ያለው ብሩ ወርቁ የእግዚአብሔር ስለሆነ እግዚአብሔርን በመተማመን ስራውን ጀምረናል። እግዚአብሔር እንደምረዳን እናምላለን። ክብር ለጌታ ይሁን እና በአገር ውስጥም ከአገር ውጭም ያላችሁ የቤተክርስቲያናችን ተወላጆች እናም እዚህ ጉዳይ ላይ ለወንጌል ስራ ዋጋ የምትከፍሉ ለበጎ ስራ ራሳችሁን የምትሰጡ ወገኖች እግዚአብሔር በረዳችሁ እግዚአብሔር በጠጣችሁ ጸጋ ሁሉ የእግዚአብሔርን ቤት እንድታገለግሉ በዚህ ስራ ላይ ከጎናችን እንድትቆሙ በአክብሮት እንጠይቃችኋለን። እግዚአብሔር ባላችሁበት ሁሉ እግዚአብሔር ይባርካችሁ። ከጎናችን እንድትቆሙ ከጎናችን ባላችሁ ነገር እግዚአብሔር በሰጣችሁ ገንዘብ እግዚአብሔር በሰጣችሁ ጥበብ እግዚአብሔር በሰጣችሁ በጸሎት ባላችሁ ሁሉ በዚህ ስራ ከጎናችን እንድትቆሙ እንጠይቃችኋለን።